ኢትዮጵያ አስተነቃንቁና ራሱን ለመከላከል ፍላጎት በሚሊሻ ደረጃ ተደራጅቶ ከነበረ ተጨማሪ ወታደር ከኩባ መቀበላችን ለምን ያስፈልጋል? አረቦች በሙሉ ግብፅን ጨምረ ማለት ነው። ግብፅ ዋና የጦር መሳሪያ ተለቃሽ ነች። በመጀመሪያ ወቅት ላይ ደግሞ ራሷ ሶቪየት ህብረትም ከማንች ራሽያ እና አሜሪካም ነበሩ። በዚህ መሳሪያ ብዙ መሳሪያ አግኝታ ነበር። የኢትዮጵያ ህዝብ ወን ያለው ታሪክ ያለው እና የትም ሰው እንደ ኢትዮጵያ ያለ ሰው አታገኝም በየትኛውም ቦታ። እውነቴን ነው። ራሽያ ለዛ የተጫወተችው ሚና ሂስቶሪካል ነው። ዛሬ ራሽያ 31 የኔቶ ሀገር ሲረባረብባት በፍቃዱ አንድ ኢትዮጵያዊ ለምን ብሎ ሄዶ ቢሳለፍ እኔ አይገርምኝ። አፍሪካውያን በዚህ ጦርነት ላይ በግንባር ቀደምትነት እየተሰለፉ ነው የሚል ክስን ያሰሙት ቁጥራቸው 1400 ከምናምን ነው። 17 የሚሆኑ ደቡብ አፍሪካውያን የድረሱልን ወደ ሀገራችን እንዴት እንመለስ የሚል ጥሪ አሰምተዋል። የሚል እነኚህ አሁን የምትለው በመደበኛነት ለውጊያው የሄዱ ናቸው ወይ ስደተኞች ናቸው? እንደው በዛ አካባቢ ሲዘዋወሩ የተገኙ? አይ አናውቅም። እንደኔ ግን አንዳንድ ሀገሮች በፈቃደኝነት ለራሽያ ሄደው ቢዋጉ አስገራሚ አይደለም። እንዴት? ውጊያ ላይ ከገባ ደግሞ ሞት ያለ ነው። ራሽያ ለምሳሌ አንጎላን ለመሳሰሉ ሀገሮች ከማንም የበለጠ ባለውለታ ናት። ይህን መርሳት የለብንም። በቁም የማውቀው ታሪክ በአፓርታይድ ወረራ ስር የነበሩ ሀገሮች ናቸው። አንጎላ የራሷ ትግል ነበረባት። ደቡብ አፍሪካ የምትደግፈው ቡድንና ኩባን ይዛ ራሽያ ከጎን በመሆን አንጎላን ነፃ ለማውጣት ትልቅ ሚና ተጫውታለች። ወደ ኢትዮጵያ ከተመለስን ኢትዮጵያ በነ ግብፅ ከጀርባ በነ ግብፅና በሌሎች የአረብ ሀገሮች በዋነኛነት በሚደገፍ እና በወቅቱ የነበረውን የዓለም የተቀዣበረ ሁኔታ ሶማሊያን ተጠቃሚ አድርጓት አሁንም ድረስ በታሪክ ሊረሳ የማይችል ዚያድ ባሬ የሚባል ጸረ ኢትዮጵያ የሆነ ሰው ብዙ ወገኖቻችንን እስከ ድሬዳዋ ድረስ ያደረሰው ልንረሳው አንችልም። በቁማችን ያየነው ነው። እና ኢትዮጵያ እንደዚህ አይነት ጠቅላላ ምስራቅ ክፍሏል ዛሬ ዶንባስ ነው የሚባለው የዩክሬን ዶንባስ የምስራቅ ክፍሉ ነው። አሁን የኢትዮጵያን ምስራቃዊ ክፍል እንዳለ ለመውሰድ የከፈተውን ጦርነት በመመለስ በኩል ራሽያን የሚተካ የለም። 50 አውሮፕላን ሙሉ የጦር መሳሪያ ነው ያላቸው። ሆኖ አያውቅም። የፕራግን አመፅ ፕራግ ላይ የኮሚኒዝም ላይ አመፀው ነበር የተወሰነ ጊዜ እዛ አውሮፓ እዛው ቀፏ ማለት ምስራቅ አውሮፓውያን ያ ትልቅ ነገር ነበር ለራሽያ። እሱን ለማክሸፍ እንዲህ አይነት የሎጂስቲክስ እንቅስቃሴ ስታደርግ የኢትዮጵያ መጀመሪያው ስቲል ያንን ለምን ራሽያ ያደረገች የሚለው ከሶማሊያ ለቃ ወጥታ ኢትዮጵያን ሳተላይት አድርጋ ለመያዝ የሚለው በቂ ማብራሪያ ይሆን እና እኔ አንድ ያነበብኳት ነገር ብሬዥኔቭ መቼም ዘመን የየራሱ ወንዶች ነበሩት እና ኮሙኒዝምን ወይም ደግሞ የሶቪየት ሮግ የራሱ ወንድ ሰው ነበሩ። ብሬዥኔቭ ሳሉ እንዲህ አይነት ቀልድ አልነበረም። ተላላውና ጥርሳቸው ሲስቁ ያምራል ግን ይነክሳል ተብለው ለስልጣን የተመረቁት ናቸው። ጎርባቸው አገር አሳልፈው ሰጥተው ኮፍያቸውን አውልቀው ከፓርላማ ወርደው የታሪክ አመድ ውስጥ የገቡት ማለት ነው። ግን እኮ በዚህ በሶማሊያው ጦርነት እንኳን ከራሽያ በበለጠ ለኢትዮጵያ ጎን በመቆም ኩባን የሚያክል የለም። የህይወት መስዋዕትነት በመፈረገድ ይሄንን ትልቁን ፒክቸር ያለማየት ስህተት ነው። ኩባ ዝም ብላ አትመጣም። ኩባ ይሄኛል ኩባ ኩባ ለኢትዮጵያ ትልቅ መስዋዕት እንደከፍላለች ብዙ ነገር ያለ ራሽያ ሎጂስቲክስ ግን እንዴት ሆኖ ያንን ሁሉ የኩባ ጦር አይደሉ 40 ሺህ ገደማ ነው ከየመኖች ጋር እሱን አጓጉዝ ያስገባችሁ እሷ ነች። ታጥቀ የገቡት መሳሪያ ያስገባቸው ራሽያ ነች። ታንኩ፣ መድፉ፣ የጦር ጀቱ የራሽያ ነበር። ታዲያስ እና ካራማራ ላይ አልነበርክም እንዴ? በታሪክ ነው ማለት ታሪክ ማንም ያኔ ሀገር ሲነቃነቅ ትርጉሙን ልንገር። ያኔ የኔ እናት የጎረቤቶቼ የሉም እዚህ ስጋ ሜዳ ነበሩ። ታጠቅ 30 ሺህ ሚሊሻ ነበር የተመለመለው። ገብተዋል። ፓራኮማንዶ መጣ የበረሃው እንሂድ የማይል ኢትዮጵያ አልነበረም። የዛን ጊዜ በዚህ ደረጃ የኢትዮጵያ አስተነቃንቁና ራሱን ለመከላከል ፍላጎት በሚሊሻ ደረጃ ተደራጅቶ ከነበረ ተጨማሪ ወታደር ከኩባ መቀበላችን ምን ያስፈልገው? አሁን መጀመሪያ ከኋላ ያሉት አረቦች በሙሉ ግብፅን ጨምረ ማለት ነው። ግብፅ ዋና የጦር መሳሪያ ተለቃሽ ነች አይደለም እንዴ? በመጀመሪያ ወቅት ላይ ደግሞ ራሷ ሶቪየት ህብረትም እና አሜሪካም ነበሩ። ስለዚህ በዚህ መሳሪያ ብዙ መሳሪያ አግኝታ ነበር የኢትዮጵያ ህዝብ ወን ያለው ታሪክ እና የትም ሰው እንደ ኢትዮጵያ ያለ ሰው አታገኝም በየትኛውም ቦታ። እውነቴን ነው የምነግርህ። በጣም በታሪክ የተገነባ ህዝብ ነው። ስለዚህ የከፈለውን መስዋዕትነት ከፍሎ ካራማራ ላይ የኢትዮጵያ ሰንደቅ ዓላማ ተውለብልቧል። ይሄን ለማድረግ ኢትዮጵያ ቻለችው። ራሽያ ለዛ የተጫወተችው ሚና ሂስቶሪካል ነው። ዛሬ ራሽያ 31 የኔቶ ሀገር ሲረባረብባት በፍቃዱ አንድ ኢትዮጵያዊ ለምን ብሎ ሄዶ ቢሳለፍ እኔ አይገርምኝ።
አይገርመኝ እዚህ የዛሬ አንድ ዓመት ነው ገደማ እዚህ አዲስ አበባ የሚገኘው በዚህ በቀበና መስመር ላይ የሚገኘው የራሽያ ኤምባሲ ደጃፍ ላይ ጥቂት ሰዎች ተኮልኩሎ ይታዩ ነበረ በዚህ በፌስቡክ ላይ እና አልነበሩ። ጉዳዩ እንኳን እንደተባለው አይደለም። ዜናው ግን የሚያሳየው ምንድን ነው? በዩክሬን ጦርነት ላይ ለመሳተፍ ከራሽያ ጎን ለመቆም በርካታ ኢትዮጵያውያኖች ምዝገባ እያደረጉ ነው የሚል የሶሻል ሚዲያ ዜና ነበር የወጣው። ኋላ ላይ ማስተባበያ ወጣ እንጂ ሌላ ጉዳይ ነው የሄዱት ሰዎቹ። ስለዚህ ምናልባት አሁን ይህን የሰሙ ሰዎች ካሉ ድጋሚ ወደ ራሽያ ኤምባሲ ደጃፍ አያስገርምም ልል ነው። ከራሽያ ጎን ከዩክሬን ጎን ቆሞ ግን የሚዋጋ አፍሪካዊ ለማሰብ ይከብዳል። ግን እሱም ዩክሬንም ቢሆን እኮ ለአፍሪካ ሕዝብ ስንዴ በመለገስ ብትታወቅ አይቻለ እንዴ? እኔ አላውቅም። አንተ ነገር አንተ አልክ። ኢትዮጵያም ከራሷ ከዩክሬን ስንዴ የምትገዛ ሀገር ነበረች። ዛሬ በምግብ ራሳችን እንቻልን ብለን ይህን የምንረሳው መሆን የለብንም። ዩክሬን በተናጠል አለበለዛ ከጦርነቱ በኋላ ያደረገችው ደግሞ እኔ ከባህር ነበር መለስ ወደ እኔ ሀገር የፕሮፓጋንዳ ነው። የፕሮፓጋንዳ ስንዴ አልቀበልም። ዩክሬን ከጦርነቱ በፊት ለአፍሪካ ሀገሮች ወገን ሕዝብ ብላ ያደረገችው እርዳታ ካለ ለመማር ዝግጁ ነኝ። ነገር ግን ገና ለገና የዚህን ምንድነው የፖለቲካ ጫወትበታለሁ ብላ ስንዴ ዕድላ የምትጀምር ከሆነ አይበላም። ምንድነው ጉመን ትበላለሁ፣ ሳማ ተቀቅሎ ይበላል ነው። ፖለቲካ ጨዋታ ሳይሆን ራሱ በራሽያ ተይዞ የነበረው እዚህ ጥቁር ባህር ላይ የነበረ አንዱም ስምምነታቸው ምንድነው? እዛ ላይ ያለው ባህር ይከፈትና ስንዴ ለተራቡ ሰዎች ይደርሳል። ምን ነው ዩክሬን መርታለች። እኔ ዩክሬንን ማቃት ሶቪየት ህብረት ሆና ነው ማቃት። ከዛ በኋላ ከ83 በኋላ ዩክሬን ሌላ ሀገር ናት። ብቻዋን ሆና ዩክሬን እኔ ከሀገር ያላትን የተለየ ግንኙነት አላውቅም። ስለዚህ እኛ የምናውቀው ራሽያን ነው። ያው አንዳንድ ዜናዎች አሉ ከዩክሬን ይመጡ ነበረው። ይሁን የቅርብ ጊዜ ታሪክ ነው። እንቁላል ከዚህ ጫናል የሚለበት አማርኛ የሰው ብለ ነው ሰው ቢሆኑ ከገደልካቸው እንዴት ነው ዜሌንስኪ C'est le symbole de la stabilité pour toute l'Afrique, ce drapeau russe. Et ses soldats. ራሽያ እንግዲህ አቅሟም ደረግ ራሽያ በሌሎች የአፍሪካ የኔቶ አባል ሀገራት እየተወገረች ስለሆነ ብዙ ሰው ከፑቲን ጎን ለመቆም ፍላጎት አለው። ነገር ግን የጦርነቱ ጀማሪ መሆናቸውንም ማዘጋት አይቀርም። ራሽያ እየተወገረች ብቻ ሳይሆን እየተወገረች መንገድ ቀላል አይደለም። ከጀርባ ቀላል የማይባል የኔቶ ኃይል አለ ከዩክሬን ጀርባ አለ። እሱንም ችላ ነው እየተዋጋች ያለች። ግን የጦርነቱ ጀማሪ ደግሞ መሆኗ መርሳት የለብንም። ይሄ ነው ጥያቄው። እንግዲህ ይመጣው የጀስቲፊኬሽን ጉዳይ ከመጣ ጦርነቱን ማጀመሪያው ነው። እኔ አንድ ጥያቄ አለ ለምዕራባውያን የማቀርበው ችግሩ አማርኛ ይሰሙ ስለዚህም በቂ እውቀት የላችሁ ብዬ ነው የማስበው። አማርኛ መስማት አለ። እኔ አንድ ጥያቄ ነው የማቀርበው። Contrairement à l'Occident, la Russie n'a jamais maintenu personne dans une sorte de prison coloniale. Voici ces Russes engagés ici dans des combats pour reprendre les villages maliens djihadistes. Des mercenaires sont accusés d'actions comme leur prédécesseur de Wagner. L'organisme de contrôle indépendant Africa Corps est impliqué avec les forces armées maliennes dans au moins 26 faits de violence contre les civils ces 6 derniers mois. Dans ce quartier de Bamako, un mercenaire russe a par exemple assassiné début novembre un patron de bar, 3 balles à bout touchant parce que ce propriétaire voulait juste faire son établissement. La famille demande justice et violence niée par la Russie. Nos militaires au Mali ne commettent aucune action contre les civils ou des biens civils. C'est bien connu. Ce bras armé de la Russie permet aussi de contrôler des sites stratégiques au Mali. En novembre, par exemple, l'Africa Corps reprend avec l'armée la mine d'or d'Intaraka. Des orpailleurs professionnels y travaillaient illégalement. Une manière pour la Russie de s'immiscer dans ce commerce rentable. D'ailleurs, le Mali vient de poser la première pierre d'une raffinerie d'or construite en partenariat. ይሄን ያለው ዛሬ ቻይና ነው ነገር ዓለም ይጠፋታል እንጂ ታይዋንን ታስገባለች። ወደ ሶስተኛው ዓለም ጦርነት ሄዶ የራሷ የሆነን ግዛት የራሷ የሆነን ማንም ይብክር አይደለም የራሷ የሆነን ግዛት ከታይዋን ሁለቱ ሀገሮች ለመግባባት አይችሉም። ገብቷል። ስለዚህ ይሄ የቻይኖቹ አቋም ነው። አብረው ተወስኗል። በነገራችን ላይ እኔ በነገር ደስ ይለኛል አልነገረኝም ቻይኖ በማናቸው የፕሬዚደንት ሺ ቤተ መንግስት ቤት ገባ በእንትን በሰኪያ ምንድን ነው እሷ ላይ ተደረጋ ቀኑ ተቆርጧል።
ወደ ቻይና የምትገባበት ያን ጊዜ ያንን እመክታለሁ ብሎ የሚገባ ኃይል ካለ ነው የምነግርህ ተያዘን በኑክሌር እንጣጣፋለን ነው። ስለዚህ ዋይ ለምን እነሱ ጋር አይመጣም? ይሄ ጥያቄ እነሱ ጋር አይመጣም። ሌላ ቦታ ላይ ግን እንደዚህ ይመጣል። አይ አሜሪካም አሁን በሚባለው ደረጃ እስካሁን ድረስ ይቆይ እንጂ ሁኔታዎች እየታዩ ነው። ምልክቶች ብቅ እያሉ ነው። ከዶናልድ ትራምፕ መምጣት በኋላ አሜሪካም ባለችበት ደረጃ ትቀጥል አትችልም። እንደውም ሰፊ ዕድል አላት። አሜሪካ የመበታተን ሰፊ ዕድል እንዳለበት የሚያሳዩ ምልክቶች እየታዩ ነው። ከዛም ከዚህ ማለት ነው። ያ አሁን ይኸው ምን ማለት እንደሆነ መከራው አሁን ለምሳሌ ካሊፎርኒያ ልገንጠል ይበል የዓለም አንድ 3 ሀገሮች አንሳ አሜሪካ የዓለም 5ኛ ኢኮኖሚ ነው ትገነጠላላት። በዚህ ሲደረጉ ዓለም ጥሏቸው ነው የሚሄደው። ዓለም ጥሏቸው ዛሬ ዓለም በሙሉ ሙሉ ትኩረቱን ስራ ላይ ያሳርፈው በሙሉ ሀውሉ እየሰራ ትውልድ እየቀየረ ድኳን ነገ እኮ መሬት በቃን ብለው በእኛ ዕድሜ ላይ ደርስ ይችላል። ምችም እንደው ትንሽ አዘግይቶ ቢፈጥረኝ ፈቃደኛ ነበርኩ መጪውን ለማየት ካለ እድሜውን ለመን እንጂ ለሱማ ቸኩሎ ፈጠረኝ እንጂ ወደዚያ አንድ 40 ዓመት አዘግይቶ ቢፈጥረኝ ደስ ይለኝ ነበር። ነገ እኮ መሬት ሰለቸን ብለው ሌላ ቦታ የሚሄዱ ሰዎች ሁሉ ሊመጡ ይችላሉ። ከአሜሪካ ጨረቃ የሎስ አንጀለስን ያላት ርቅ ትችላለች። በጦርነት ካልተቀራረሰ ሰው ልጅ ብዙ ደረጃ ላይ ደርስ ይችላል። ይህ ብዙ ነገሮች ትርጉምትን ነው የሚያጡት እና ይህ ትልቁን ይህንን አሁን ራሽያ እነ ማናቸው አሁን ለምሳሌ ወይ ራሽያ ወይ አንስተው ሜክሲኮ ውስጥ ምንድን ነው ቴክሳስ ባል ሀገር አለ አይደል? ቴክሳስ ውስጥ ገብታ ራሽያ ተገንጣዮችን ረዳ ሲባል ሰምተህ አታውቅም? ወይም የሆነ መቀና ሁሌ የምንሰማው ምንድን ነው? ከላይ አንተ ዋሽንግተን ላይ ተቀምጠህ ሁል ቀን ለጆርጂያ መብት ተቆርቋሪ ነህ፣ ለኢስቶኒያ እዚህ አፍሪካ አይደለህ አይደለም እንዴ? በእነ ኮንጎና በእነ ሱዳን እጃቸውን የሚያስገቡ የጦርነቱን ጀማሪዎች የመፍትሄው አካላት ይሄ ነው እኮ መጀመሪያም እንዲህ አይነት እንቅስቃሴ እንዲፈጠር የሚያደርጉት እነሱ። ስለዚህ እንደነ ቻይናና እንደነ ራሽያ ካልሆንክ አቶም 30 በዚህ ጉዳይ ተመስጠህ ስታወራ አትክል አትዘራ አትማር አታለማ ዝም ብለህ እንዲህ ውሃ ቅዳ ውሃ መልስ እንዲህ እያነስክ ዱቄት እየሆንክ ስትሄድ እነሱ ግን ጨረቃ ላይ ይልሃል እንትን ላይ ይልሃል በተረግ መርከብ ላይ ጉድጓቸው ይሄዳሉ ማለት ነው። ስለዚህ ከዚህ አንጻር እኔ የተለየ ፍቅር የለኝም ለራሽያ። የታውቃቸው ሌላሸኛ አልችልም። ይሄጃ አልተማርኩም። ግን የፕሬዚደንት ፑቲን ቤተ መንግስት ውስጥ ያለ ነው የሚያስመስለው። ዜናዎችን ሰዎች ራሽያ ልጆች አሉ የተማሩ ግን ምንድን ነው ይሄ የሚከፋፍሉት ነገር ይሄ አንዱን ወገን ለአንዱ ወገን ተቆርቋሪ አድርገው አንዱን እንዲህ የሚያደርግ ነገር ያለው በእውነት ነው የምነግርህ ምዕራቦች ላይ ነው ያለው።